የአልጀርሱ ስምምነት ባድመን ለኤርትራ አሳልፎ የሰጠ የአንድ ቤት ነዋሪዎችን ለሁለት የሰነጠቀ ሰለስተ ኢሮብ ተብለው የሚጠሩ አናሳ የኢሮብ ብሔረሰብ ተወላጆችን ለሁለት የከፈለ በአጠቃላይ የአገሪቱን ሉዓላዊነት አሳልፎ የሰጠ ነው በማለት ኢህአዴግ ሲወቀስበት የነበረ ጉዳይ ነው። በኢህአዴግ መራሹ መንግስት የአልጀርሱ ስምምነት በመርህ ደረጃ እቀበለዋለሁ፣ ስላፈጻጸሙ ግን እንወያይ የሚል አቋም ይዞ የቆየ ቢሆንም ድንገት ደርሶ ያለማቅማማትና ያለምንም ቅድመ ሁኔታ እቀበለዋለሁ ማለቱን ብዙዎችን አስቆጥቷል። አረና ትግራይ ዛሬ ባወጣው መግለጫ ህገወጥ ድርጊት ሲል ኮንኖታል። የሀገር ሉዓላዊነት በመድፈር ሰላም አይመጣም ሲልም አረና ጨምሮ ገልጿል። የድርጅቱ ሊቀመንበር አቶ አብርሃ ደስታ ተጨማሪ ማብራሪያ እንዲሰጡን ጠይቀናቸው ነበረ። በመጀመሪያ ውሳኔው ተቀባይነት የለውም። እዛ የሚኖር ህዝብ ሁኔታ ግምት ውስጥ ያስገባ አይደለም። የተከፈለው መስዋዕትነት ግምት ውስጥ ያስገባ አይደለም። የሀገር ሉዓላዊነትም የሚዳፈር ውሳኔ ነው። ፕላስ በፓርቲ የተወሰነ ነው። በመንግስት መሆን ነበረበት። በመንግስት ብቻ አይደለም። እዛ ባድመ አካባቢ፣ ዛላምበሳ፣ ኢሮብ አካባቢ የሚኖሩ ሰዎች ወረዳም ይሁን ቀበሌም ይሁን በራሱ አስተዳደር ላይ የመወሰን ህገ መንግስታዊ ስልጣን አለው እና ህዝቡ በማነጋገር ነው መፈታት የነበረበት። ሲጠቃለል ግን ባድመን እንሰጣለን ወይም ደግሞ የአልጀርሱን ፍትሐዊ ያልሆነ ውሳኔ እንቀበላለን በማለት በሁለቱም ሀገሮች በኢትዮጵያና በኤርትራ መካከል ሰላም ማስፈን አይቻልም። ችግሩን ማባባስ ነው የሚሆነው እንጂ ሌላው የችግሩ መንስኤ የባድመ ጉዳይ እንዳልደበረ ይታወቃል። ስለዚህ መሬት በመስጠት ወይም የሀገር ሉዓላዊነት በመድፈር የሚመጣ ሰላም ሊኖር አይችልም። ሰላም ማስፈን አይቻልም። ስለዚህ ሰላም የሚሰፍንበት መንገድ መመቻቸት አለበት። መጀመሪያ በህዝቡ መካከል ወይም በፓርቲዎቹም ይሁን እርቅ የሚሰፍንበት መንገድ መመቻቸት አለበት። ሰላም የሚሰፍንበት መንገድ ነው ማስፈን ያለብን እንጂ ፖለቲካዊ ውሳኔ ተቀብለናል አልተቀበልንም የሚል መሆን የለበት። በክልሉ የተፈጠረው ታላቅ ህዝባዊ ቁጣ በሰላማዊ ሰልፍ ወይም በሌላ ታላቅ ህዝባዊ ንቅናቄ ለመቃወም ከህዝቡ ጋር እየተመካከሩ መሆኑን የገለጹት አቶ አብርሃ ደስታ ማብራሪያቸውን ሲቀጥሉ ይህን ሁሉ መስዋዕትነት ከተከፈለ በኋላ የሀገር ሉዓላዊነት በሚያስደፍር መልኩ ውሳኔን ተቀብያለሁ ብሎ የኢትዮጵያ የገዢ ፓርቲ ኢህአዴግ መወሰኑ አልተቀበለው እና በየአካባቢ ያው ህዝቡ መሰረት የህዝቡን ሀሳብ መሰረት ነገር አለመሆኑ ተገንዝበዋል። ሌላው ህዝቡ ኢህአዴግ ለስልጣን ሲል መሬት ሊሸጥ ይችላል፣ ሀገር ሊሸጥ ይችላል። ስለዚህ በኢህአዴግ እምነት የለንም፣ ሌላ አማራጭ መፈለግ አለብን፣ ራሳችንን ሀገራችንን መቀበል አለብን፣ ሰላማችንን ማስከበር አለብን እያለ ነው ያለው። ያው ከኤርትራ ጋር ያለው ችግር መፈታት እንዳለበት ያምናል። ግን መፈታት ያለበት ባድመ በመስጠት ወይ ሌላ ነገር በማድረግ ሳይሆን በሁለቱም ህዝቦች መካከል እርቅ በመፍጠር መሆን አለበት ነው የሚያምነው። ስለዚህ አሁን በመላው ትግራይ ያለው አልተቀበለውም። በጣም ውሳኔው በጣም እንደተቃወመው ነው ያለው። የኢሮብ ወረዳ ነዋሪዎች ትላንት ሰልፍ ለመውጣት አስበው መከልከላቸውንና በባድመም ህዝባዊ ቁጣ መቀስቀሱን ከየአካባቢው የደረሱን መረጃዎች ያመለክታሉ። ለዶይቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም የኢትዮጵያ ገዢ ፓርቲ የኢህአዴግ ስራ አስፈጻሚ ኮሚቴ የኢትዮጵያና የኤርትራን የድንበር ላይ ጦርነት ለማስቆም የሁለቱ ሀገራት መሪዎች በ1993 አልጀሪያ ላይ የተፈራረሙትን ስምምነት ኢትዮጵያ ሙሉ በሙሉ መቀበሏን እንዳስታወቀች ነበረ የጀርመኑ የውሁዳን ህዝቦች መብት ተሟጋች ድርጅት በአፍሪቃ ቀንድ ለሚደረገው የሰላም ጥረት ተጨማሪ እርምጃ ሲል ውሳኔውን ያወደሰው። በተለይ በሁለቱ ሀገራት ድንበር አካባቢ ከብዙ መከራና ሞት በኋላ ጉዳዩ መቋጫ በማግኘቱ የኤርትራና የኢትዮጵያ ማህበረሰብ ውሳኔውን በአዎንታ ይቀበሉታልም ሲል መግለጫው አስቀምጧል። የድርጅቱ ኃላፊ ኡልሪሽ ዴሊዩስ ለዶይቼ ቬለ እንደገለጹት ውሳኔው ለአካባቢው ሀገራት ተጨማሪ የሰላም ማረጋገጫ ነው ብለዋል። ይህ ትልቅ ምርታ ነው። ምክንያቱም በአካባቢው ሀገራት በተለይ በአፍሪቃ ቀንድ አካባቢ ለሚገኙ ሀገራት በሙሉ
ተጨማሪ ሰላምና ደህንነት ማለት በመሆኑ ነው። grundsätzlich für die gesamte Region Horn von Afrika. ኡልሪሽ ዴሊዩስ ይህንን የኢትዮጵያ ውሳኔ የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን ስልጣናቸውን ሊያጡ የሚችሉበት ወሳኝና አጣብቂኝ ሁኔታ ላይ ሊከታቸው እንደሚችልም ተናግረዋል። ውሳኔው ትንሿን ሀገር ኤርትራ ከኢትዮጵያ ጦርነት ይነሳብኛል ከሚል ስጋት ውስጥም ሙሉ በሙሉ እንደሚያወጣት ነው የገለጹት። Jetzt auf jeden Fall für ihn sehr, sehr schwer geworden. ለፕሬዝዳንት ኢሳያስ አፈወርቂ 200,000 ወታደሮችን መሳሪያ አስታጥቆ በተጠንቀቅ የሚያስቆሙበት ምንም ምክንያት አይኖራቸውም። ጊዜው ከባድ እንደሆነባቸው እሙን ነው። ለሀገሪቱም ቢሆን ይህ ከአቅም በላይ የሆነ ከባድ ነገር ነው። እናም ይህን ያህል ጦር ሰራዊት ይዞ የሀገሪቱን ከፍተኛ በጀት ለጦሩ ወጪ ለማድረግ ሌላ ምክንያት ካላቸው አይታወቅም። በኤርትራ መንግስት ወጣቶች ገደብ ለሌለው ብሔራዊ ውትድርና መገደዳቸው ኤርትራውያን ሜዲተራኒያን ባህርን አቋርጠው ወደ አውሮፓ ከሚገቡት የጀልባ ስደተኞች መካከል አብዛኞቹ እንዲሆኑ ምክንያት ነው ሲሉ ዴሊዮስ አክለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ ይህ አይነቱ የፖለቲካ ጫና ጠንክሮ መቀጠል አለበት ያሉት ዴሊዩስ ጫናው ሲጠነክር አቶ ኢሳያስ በሀገሪቱ ዲሞክራሲያዊ ተሃድሶ እንዲካሄድና ሰብአዊ መብቶች እንዲከበሩ ያደርጉ ይሆናል ሲሉ ግምታቸውን አስቀምጠዋል። በቅርብ ርቀት ይህ እርምጃቸው ጎረቤት ኤርትራን ከማረጋጋት ይልቅ እንዳትረጋጋ ሊያደርግ የሚችል እጅግ ብልሃት የተሞላው እርምጃ ሆኖ ሊታይ ይችላል። ኢትዮጵያ እስከዛሬ የድንበር ኮሚሽኑን ውሳኔ ተግባራዊ ባለማድረጓ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ይሰማ የነበረው ክስ ስህተት ነው ማለት አይቻልም ነበር ያሉት ዴሊዩስ፣ አሁን ግን ኤርትራ የያዘችውን 200,000 ጦር መቀነሷ የግድ ነው ብለዋል። የምስራቅ አፍሪካ የፖለቲካ ተንታኝ ማርቲን ፕላውት ከዚህ በኋላ የተባበሩት መንግስታት ድርጅት ሚና ምን ሊሆን እንደሚችል የበኩላቸውን አስተያየት ሰጥተዋል። ይህ በትክክል ከተረጋገጠ የተባበሩት መንግስታት ድርጅት በአልጀርሱ ስምምነት ላይ እንዳለው በሁለቱ ሀገራት መንግስታት መካከል ያለውን ውዝግብና ግጭትን ለማብቃት ትልቅ ሚና አለው። ስልጣን በተረከቡበት ዕለት ለኤርትራ መንግስት የሰላም ጥሪ ያቀረቡት የኢትዮጵያው ጠቅላይ ሚኒስትር መንግስታቸው የአልጀርሱን ስምምነትና የድንበር አካላይ ኮሚሽኑን ውሳኔ ለመቀበል የደረሰበትን ውሳኔ ተግባራዊ ያደርጋሉ ብለው ተስፋ እንደሚያደርጉም ዴሊዩስ ገልጸዋል። ጠቅላይ ሚኒስትሩ እስከዛሬ የተናገሩትን ሁሉ በእርግጥም ተግባራዊ በማድረጋቸው በቀጣይ ይህን የተናገሩትን ነገር ተግባራዊ አድርገው የተሻለ ደረጃ ላይ እንደሚደርሱ አጠራጣሪ አይደለም። ጠቅላይ ሚኒስትሩ ሊያደርጉ ያሰቡትን ነገር በቅድሚያ ስለሚያስቡበት የሚሰሩትን ጠንቅቀው ያውቃሉ። በዚህም ምክንያት ይህንን ጉዳይ ከሀገሪቱ ጦር ሰራዊት ጋር ከተነጋገሩና ስምምነት ላይ ከደረሱ በኋላ ማስታወቃቸው እሙን ነው። das auch abgeklärt haben, dass man dahinter steht. የኤርትራ መንግስት በኢትዮጵያ መንግስት ውሳኔ ላይ አስተያየት እንዲሰጠን ያደረግነው ተደጋጋሚ ጥረት አልተሳካም። ጥረታችንን ግን እንቀጥላለን። በ1990 ዓ.ም የተቀሰቀሰው ደም አፋሳሹ የሁለቱ መንግስታት ጦርነት ከ80 ሺህ በላይ ሰዎችን ህይወት ከቀጠፈና በብዙ ሺህ የሚቆጠሩ ሰዎችን ካፈናቀለ በኋላ የቆመ ቢሆንም አካባቢው ግን አሁንም በጦርነት ድባብ ውስጥ እንዳለ ነው የሚታወቀው። ጦርነቱን ባስቆመው የአልጀርስ ስምምነት የሁለቱ አገሮች መሪዎች የድንበር ውዝግቡን በጋራ በሚያቋቁሙት የድንበር ኮሚሽን ውሳኔ ሊፈቱና የኮሚሽኑን ውሳኔም ሊያከብሩ የተስማሙ መሆኑን ይገልጻል። የድንበር ኮሚሽኑ ከ2 ዓመት ክርክር በኋላ በሰጠው ውሳኔ ጦርነቱ የተነሳባትን ባድሜን የኤርትራ ግዛት አድርጎ የከለለ መሆኑ ሲታወቅ ግን የኢትዮጵያ መንግስት ስምምነቱን በማፍረስ የኮሚሽኑን ውሳኔ ውድቅ አድርጎት ቆይቷል። በኢትዮጵያ አጠቃላይ ለውጥ አመጣለሁ በማለት ወደ ስልጣን የመጡት አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤርትራ ጋር ያለውን ውጥረት ሰላማዊ መፍትሄ እንደሚያበጁለት ያስታወቁ ሲሆን ድርጅታቸው ከትናንት ወዲያ ባካሄደው ስብሰባም ከኤርትራ ጋር ያለው የድንበር ውዝግብ በአልጀርሱ ስምምነትና በድንበር ኮሚሽኑ ውሳኔ መሰረት እንዲፈታ የወሰነ መሆኑን በመግለጽ ለኤርትራ መንግስትና ህዝብ ጥሪ አቅርቧል። ውሳኔው በኤርትራውያን ላይ የፈጠረውን ስሜት ይገልጹልኝ ዘንድ የሁል ጊዜ ተባባሪያችን ወደ ሆኑት የፖለቲካ ተንታኝና ጸሐፊ አቶ አብዱራህማን ሰይድ ወደ ለንደን ደውዬ ነበር። በእውነቱ ኤርትራኖች ይህን ውሳኔ እንደሰሙ በጣም ነው የተደሰቱት። ምክንያቱም አመታት የቆየው ያለ ጦርነትና ያለ ሰላም ሁኔታዎች የቆየው
አብዛኛው ተጎድቶ የቆየው ኤርትራዊውና ኢትዮጵያዊ ነው እና ይህን አይነት እርምጃ በኢትዮጵያ መንግስት በኩል መወሰዱ ለኤርትራኖች በጣም አስደስተዋል። ይህም ለማየት ባጭሩ በፌስቡክ እና በሌላ ሶሻል ሚዲያ ገብቶ ስታይ አብዛኛው ኮሜንት ይሄ ነገር የሰላምን ጮራ እየከፈተ መሆኑን ነው የተነገረለት ያለው። በተጨማሪም የአዲሱ ፕራይም ሚኒስትር አቶ አቢይ አህመድ እና የሱ የሚመራውን መንግስት ይህን ያህል እርምጃ ለመውሰድ ዝግጁነት ማሳየታቸው ምን ያህል ለውጥ ኢትዮጵያ ውስጥ እየታየ መሆኑን የሚያስተጋባ ሆኖ ነው የተሰማው። ስዊድን ስቶክሆልም ነዋሪ የሆነው ጋዜጠኛ ካሊድ አብዱም የአቶ አብዱርህማንን አስተያየት በመጋራት ውሳኔው ለኤርትራውያን አዲስ የሰላም ተስፋ ያጫረ መሆኑን አውስቷል። አንደኛ ይሄ ነገር ለብዙ ጊዜ የተጠበቀና ከሁለቱም መንግስታት በኩል ቅድመ ሁኔታ ተኖሮበት አልጀርስ ውሉ እንዳይተገበር ምክንያት ሆኖ ለ10 ምናምን ዓመት ቆይተዋል። ያን ያህል ጊዜ አልፎ አሁን የሰላም ፍላጎቱ ያን ያህል ሀገር ሽቶ በቃ ይሄ ያለ ቅድመ ሁኔታ ተቀብለነዋል የሚለው ነገር መምጣቱ በተለይ በኤርትራዊ በተለይ ደግሞ በተቃዋሚው በኩል ያለው ኤርትራዊ ትልቅ ደስታ ፈጥሯል። ኢትዮጵያ የአልጀርሱን ስምምነት ሳትቀበል መቆየቷና በሁለቱ ሀገሮች መካከል ያለው ግንኙነት በውጥረት መቆየቱ በተለይ ለፕሬዝዳንት ኢሳያስ መንግስት ብሔራዊ ውትድርና ፕሮግራም መቋጫ ማጣት ዋና ምክንያት እንደሆነ ነው የሚታመነው። የአሁኑን የኢህአዴግን ውሳኔ የኤርትራ መንግስት እንዴት እንደተቀበለው ወይም ሊቀበለው እንደሚችልም አቶ አብዱርህማንን ጠይቄያቸው ነበር። እስካሁን ስርዓቱ በይፋ ያወጣው ነገር የለም። ሆኖም ግን ያው ብዙ አማራጭ ያለው አይመስለኝም። ይህንን ነገር ዌልካም ብሎ በይፋ ማውጣት ነበረበት። ግን አንድ ነገር የሚያሳይ ስለዚህ ስርዓት ሰላም እንደማይወድና የሰላም ዜና ሲሰማም እንደማይደሰት ነው የሚያሳየው። አቶ ካሊድም የኤርትራ መንግስት ያልጠበቀው ውሳኔ መሆኑን ነው የሚናገሩት። ያው ከመጀመሪያው ጀምሮ ያ የድንበር ችግር ላለመፈታቱ የተፈጠረው ይሄ ኖ ፒስ ኖ ዋር ሲቹዌሽን ለስርዓቱ በጣም አመቺ ሁኔታ ፈጥሮለት ነበር። አሁንም መልስ መስጠት ያልቻሉት ሌላ ሀሳብ መፍጠር ስለፈለጉ ይሆናል የሚል አስተያየት ነው ያለኝ። የድንበር ውዝግቡን በሰላማዊ መንገድ ለመፍታት ከኢትዮጵያ በኩል የቀረበው ተነሳሽነት በኤርትራ የዲሞክራሲና የፍትህ ጥያቄ ላይ አዎንታዊ ተጽዕኖ እንደሚኖረውም ሁለቱም ትውልድ ኤርትራውያን ለዶቼ ቬሌ በሰጡት አስተያየት አስምረውበታል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ